ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ጠቃሚ መረጃ ነው ይዤላችሁ የመጣሁት። ከዛ በፊት ግን የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ከዚህ በፊት የቻናሌ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። ዛሬ ለየት ያለ አንድ አፕሊኬሽን ነው ይዤላችሁ የመጣሁት። ባለፈው ቤታችሁ ቁጭ ብላችሁ ዶላር የምትሰሩበት አፕ ቪዲዮ ሰርቼ ነበር። እዛ የሰራነውን ዶላር እንዴት አድርገን ወደ የባንክ አካውንታችን እና ወደ ቴሌብር እንዴት ማስገባት እንችላለን የሚለውን ነው ማሳያችሁ። እንደምታውቁት የኢትዮጵያ መንግስት ፒቱፒ ማርኬት ላይ የሚሰሩ ዋሌቶችን ባይናንስ፣ ባይቢት፣ ኦኬክስ እና ሌሎችንም ኢትዮጵያ ውስጥ እንዳይሰሩ አግዷልና ይህን ተከትሎ ሁሉም ኢትዮጵያ ውስጥ እየሰሩ አይደሉም አሁን። ነገር ግን እስካሁን ኢትዮጵያ ውስጥ እየሰራ አንድ ምርጥ አፕ አለ። ይህ አፕ በቀላሉ በናሽናል አይዲ ብቻ ቬሪፋይ አድርገን ባይዘበ ይህ አፕ ቬሪፋይ አድርጋችሁ ሲጨርሱ ቦነስ ይሰጣችኋል። ለኔ ቬሪፋይ አድርጌ $35 ነው የሰጠኝ። ለእናንተም ቬሪፋይ ስታደርጉ ቦነስ አለው። ያው ቦነሱም እየወሰዳችሁ ሌላው ደግሞ የሰራችሁትን የለፋችሁትን ኦንላይን ላይ የሰራችሁትን በቀላሉ ወደ አካውንታችሁ መመለስ ትችላላችሁ። የዛሬ ቪዲዮ ይህን አፕ አጠቃቀም ሙሉ የሚያሳይ ነው። ስቴፑን ጃምፕ ሳታደርጉ ቪዲዮን ተከታተሉ። ስለዚህ አፑን ለማውረድ የአፑ ሊንክ ቴሌግራም ቻናሌ ላይ አለ። ቀጥታ ወደ ቴሌግራም እንሄዳለን። ቴሌግራም ከገባን በኋላ እዚህ ሰርች ባሩ ላይ @ዳኒቴክ29 ብለን ሰርች እናደርጋለን። ቻናሉ ይህ ነው። ይህን ቻናል ጆን እናደርግና ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ የአፑ ሊንክ እዚህ ጋር ይሄ ይታያችኋል። ይሄኛው ነው። ይህ አፕ ይሄኛውን ሊንክ አንደነካ አድርገን አፑን ኢንስታል እናደርጋለን። አፑን ኢንስታል ካደረገን በኋላ ስለዚህ አፑ ይህን ይመስላል። ባይ ዘ ዌይ ይህ አፕ ቬሪፋይ ስታደርጉ ቦነስ ሊሰጣችሁ ይችላል። እኔ $35 ነው የሰጠኝ። ለእናንተም ሊሰጣችሁ ይችላል። እንደ አገባባችሁ ሊሰጣችሁ ይችላል። እዚህ ጋር ሳይን አፕ እና ጎግል የሚል አለ። እናንተ በተመቻችሁ መግባት ትችላላችሁ። ጎግል በሚለው ገብቼ ላሳያችሁ። ጎግል የሚለውን አንድ ነካ አድርገን እንገባለን። ከገባን በኋላ የስልካችን ኢሜል ያመጣል እዚህ ላይ። አንዱን ኢሜል መርጠን መግባቱ ነው። አንዱን ኢሜል መርጬ ልግባና ላሳያችሁ። እዚህ ጋር አሎ ጎግል ቱ ሳይን ዩኤን ይላል። ፍቃድ ይፈልጋል። እዚህ ጋር አሎ የሚለውን እንደነካ አድርገን እዚህ ይታያችኋል። ይሄን እዚህ ጋር ይታያችኋል። ይሄን I have read and agree የሚለውን አንድ ክሊክ እናደርጋለን። ከዛ በኋላ አግሪ ኤንድ ሼር የሚለውን ይሄን ክሊክ ስናደርግ ወደ ውስጥ ያስገባናል። ስለዚህ እዚህ ጋር ክሌም አፕ ቱ $10,000 እንደ ሪዋርድ ይላል። ምንድነው ብዙ ጊዜ ብዙ ትሬዶችን ስታደርጉ እስከ $10,000 ሽልማት አለው ነው የሚለው። እኛ አሁን ኮንቲኒው ዊዝ ጎግል የሚለውን ነክተን እንገባለን። ስለዚህ ወደ ውስጥ እንገባ ፐርሰናል ቬሪፊኬሽን አለ እዚህ ላይ። እዚህ ፐርሰናል ቬሪፊኬሽኑ ላይ ፕራይመሪ ኬዋይሲ እና አድቫንስ ኬዋይሲ አለ። እኛ አድቫንስ ኬዋይሲ በሚለው እንገባለን። ከዛን እዚህ ጋር ስታርት ቬሪፊኬሽን የሚለውን ክሊክ እናደርጋለን። ስለዚህ እዚህ ጋር ናሽናል አይዲ ከሌላችሁ በፓስፖርት እና በመንጃ ፍቃድ ቬሪፋይ ማድረግ ትችላላችሁ። እኔ ናሽናል አይዲ ስላለኝ በናሽናል አይዲ ቬሪፋይ አድርጌ ላሳያችሁ። ስለዚህ እዚህ ጋር ከዚህ በፊት ያነሳችሁት ፎቶ የአይዲ ፎቶ ወይንም የፓስፖርት ፎቶ ካላችሁ እዚህ ጋር ማስገባት ነው። ካልሆነ ደግሞ ዳይሬክት ፎቶ ማንሳት ትችላላችሁ። ዳይሬክት ፎቶ አንስታችሁ ማስገባት ትችላላችሁ። እዚህ ላይ ፍሮንት አይዲ የአይዲ የናሽናል አይዲ ፊት ለፊት እንትኑን እናስገባለን። እዚህ ጋር ፊት ለፊቱን እናስገባለን።
እዚህ ጋር ደግሞ ጀርባውን እናስገባለን። የአይዲ ጀርባውን እዚህ ጋር እናስገባለን። ያው ካስገባን በኋላ ኮንቲኒው የሚለውን አንድ ክሊክ ስናደርግ ፊታችን ቬሪፋይ ያደርጋል። ስለዚህ ብርሃን ያለበት ቆምን ፊታችን ቬሪፋይ እናደርጋለን ማለት ሶ ዩር ፌስ ስካን ኢንኮምፕሊት ይላል። ከዛም በኋላ እዚህ ጋር ቬሪፊኬሽን አንደር ሪቪው ይላል። ምንድነው የምለው እዚህ ጋር ቬሪፊኬሽን አንደር ሪቪው ከ5 ደቂቃ በኋላ ራሱ ቬሪፋይ ያደርጋል ማለት ነው። ይሄን ከ5 ደቂቃ በኋላ ይሄን አሳያችኋለሁ። እዚህ ጋር ቬሪፋይ የምለው ሶ እንደምትመለከቱት የኔ እዚህ ጋር ቬሪፋይ ይላል። በቃ ዋሌት ቬሪፋይ ሆኗል ማለት ነው። ሌላው ደግሞ ይህን አፕ ቬሪፋይ አድርገን ከጨረሰን በኋላ ባለፈው የሰራነውን በዛኛው አፕ ላይ የሰራነውን ወደዚህ ዋሌት እናስገባና ከዛ መሸጥ ነው ማለት ነው። ፒቱፒ ማርኬት ላይ መሸጥ ነው። ሶ ቀጥታ ወደ አፑ እንሄዳለን። ስለዚህ እዚህ ላይ አፑ ላይ ይሄን ዊዝድሮ የሚለውን ክሊክ እናደርጋለን። እዚህ ጋር ይህን አንድ ክሊክ ስናደርግ ወደዚህ ያመጣል። አሁን ቀጥታ ወደ ዋሌቱ እንሄዳለን። ሶ እዚህ ላይ ዲፖዚት የሚለውን አንድ ክሊክ እናደርጋለን። ወደ ውስጥ እንገባ። እዚህ ጋር ኦን ቼን ዲፖዚት የሚለውን ነካ እናደርጋለን። እዚህ ጋር ዩኤስዲቲ የሚለውን እንመርጣለን። ምክንያቱም ዲፖዚት የምናደርገው ዶላር ስለሆነ ዩኤስዲቲ የሚለውን እንመርጣለን። ሶ ይሄን ከመረጠን በኋላ እዚህ ከገባን በኋላ ኔትወርክ ሴሌክት ይላል። ባይዜ ኔትወርክ ሴሌክት እዚህ ጋር ሴሌክት የምናደርገው ኔትወርክ እዛ አፑ ላይ ካለው ጋር ተመሳሳይ መሆን አለበት ማለት ነው። ለምሳሌ እኛ አሁን በዚህ ነው ዲፖዚት የምናደርገው። ይሄኛውን ያው ሴሌክት አደረኩን። አንድ ይሄን ኮፒ የሚለውን ይሄን አንድ ኮፒ እናደርግና ስለዚህ ኮፒ ያደረግነውን ቀጥታ ወደ አፑ እንሄዳለን። ለቅድሙ ቦታ እንሄዳለን። እዚህ ጋር ኮፒ ያደረግነውን ፔስት እናደርጋለን። እዚህ ፔስት እንላለን። እዚህ ላይ ፔስት ካደረገን በኋላ ሳብሚት እንላለን። ዶላሩ ቀጥታ ወደ ዋሌታችን ይገባል ማለት ነው። ሶ ይህን ከጨረስን በኋላ ዶላራችን ወደ ዋሌታችን ካስገባን በኋላ አሁን ምንድነው የምናደርገው? ቀጥታ ወደ ፒቱፒ ማርኬት እንሂድና ይሄኛው አሁን ያስገባነውን ዶላር መሸጥ ነው ማለት እንሸጣለን ማለት ነው። ስለዚህ ፒቱፒ ማርኬት ላይ እንገባለን። ይሄኛውን ፒቱፒ ማርኬት ይሄን ክሊክ አድርገን እንገባለን። ሶ እዚህ ላይ መግዛትም መሸጥም እንችላለን። ባይ ኤንድ ሴል ይላል። ዶላር መግዛት እንችላለን። ያለንን ዶላር ደግሞ መሸጥ እንችላለን ማለት ነው። በኢትዮጵያ ብር እዚህ ጋር 183 ይላል። ሶ መግዛት ከፈለገን እዚህ ላይ ዋጋ የቀነሰውን ፈልገን ነው የምንገዛው። ምክንያቱም እየገዛን ስለሆነ ዋጋ የቀነሰውን ዶላር አሁን እዚህ 180 ይላል። ወደ ታች ስትሄዱ 182 እየቀነሰ ነው የሚሄዱ። ያው የቀነሰውን ፈልገን ነው የምንገዛው ማለት ነው። በሁሉም ባንክ እና ቴሌብር ወይም በሲቢ ብር መግዛት እንችላለን ማለት ነው። መሸጥ ከፈለገን ደግሞ እዚህ ላይ ሴል የሚለውን ነካ አድርገን እዚህ ላይ ዋጋ ከፍ ያለውን ምክንያቱም እዚህ ላይ እየሸጠን ስለሆነ ዋጋ ከፍ ያለውን ፈልገን እንሸጣለን ማለት ነው። በተመቸን ባንክ መርጠን መሸጥ ነው። አብሲኒያ አለ፣ አዋሽ አለ፣ ቴሌብር አለ፣ ሲቢ ብር አለ። አብዛኛው ባንኮች አሉ እዚህ ላይ እኛ በተመቸን ባንክ መርጠን መሸጥ ነው ማለት ነው። ሶ እዚህ ጋር አንድ ፔሜንት ሜተድ የሚለው አለ። ፔሜንት ሜተድ የሚለው ላይ አካውንታችሁንና ሙሉ ስማችሁን ተመሳሳይ መሆን ያለበት ማለት የዋሌት ስማችሁንና እዚህ አካውንታችሁ ላይ ያለው ስም ተመሳሳይ መሆን አለበት፣ ምክንያቱም አይቀበሉም። ሶ እዚህ ጋር ፔሜንት ሜተድ የሚለውን አንድ ነክተን አካውንታችንና ሙሉ ስማችንን እናስገባለን። እዚህ ያው እኔ መጀመሪያ ስላስገባው ሴቭ ያደረገን ነው ራሱ የሚያመጣው። እዚህ ጋር ስሜንና አካውንትን አምጥቷል። ሶ ከዛ በኋላ ምንድነው የምናደርገው?
እዚህ ጋር ቻት የምለው ላይ ገብተን ዶላራችን የሚገዛ ሰው ኦንላይን ላይ መሆኑን ቼክ እናደርጋለን። ቼክ ካደረገን በኋላ ብሩ ወደ አካውንታችን መግባቱን ቼክ ካደረገን በኋላ ዶላሩን ሪሊዝ እናደርጋለን። ዶላሩ ወደ ሰውየው አካውንት ይገባል፣ ብራችን ወደ አካውንታችን ይገባል ማለት ነው። የዛሬ ቪዲዮ እዚህ ያበቃል። ያልገባችሁ ነገር ካለ በኮመንት ጠይቁኝ። በቀጣይ ቪዲዮ እስክንገናኝ በሰላም ቆዩልን። ቴንኪው